ቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘረላችሁ ቀርበናል። ከመረጃዎቻችን መካከልም ኢራን የቀረበላትን የሁለት ሳምንት የተኩስ አቁም ስምምነት በከፍተኛው የአገሪቱ መሪ ሙጅተባ ኻሜኔ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሰዓቱ ያደረገችውን ከፍተኛ የዲፕሎማሲ ጣልቃ ገብነት ወሳኝ ሚና እንደተጫወቱ ተገልጿል። እስራኤል በበኩሏ የተኩስ አቁም ስምምነቱ አካል እንደሆነ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍና ከጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት መሰረት በኢራን ላይ ዛሬ ምሽት ሊሰነዘር የነበረውን ጥቃት ለሁለት ሳምንታት ለማገድ እንደተስማሙ አስታውቀዋል። በኢራንና በአሜሪካ መካከል የሁለት ሳምንት የተኩስ አቁም ስምምነት ከተደረሰ በኋላም የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። ይህ በእንዲህ እንዳለም ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ ድምጽን በድምጽ በመሻር ውድቅ ማድረጋቸው ተሰምቷል። ትናንት አመሻሽ ላይም የአሜሪካ ጦር በኢራን ወሳኝ የነዳጅ ገበያ ማሳለጫ በሆነችው በካርግ ደሴት ወታደራዊ ኢላማዎች ላይ ጥቃት ፈጽሟል። ይህን ተከትሎ ታዲያ ኢራናውያን ጥቃት ይፈጽምባቸዋል ተብሎ በተሰጉ ትላልቅ መሰረተ ልማቶች ላይ አንድ ላይ በመሰባሰብ መሰረተ ልማቶችን መጠበቃቸው ታይቷል። ይህ ክስተትም ለብዙዎች ግርምትን ጭሯል። በሌላ መረጃ ደግሞ የአሜሪካ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ መጠየቃቸው ተሰምቷል። ትናንት ፕሬዚዳንት ዶናልድ ትራምፕ ብዙዎችን ያስደነገጠ መግለጫ ሰጥተው ነበር። ዛሬ ሌሊት ስልጣን ተመልሶ በማይመጣበት ሁኔታ ያበቃልታል የሚል አነጋጋሪ መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰጥተው ነበር። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀው ነበር። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በወልቃይት አቅራቢያ በአርሚ 7 ታጣቂዎችና በጸጥታ ኃይሎች መካከል ግጭት እንደተቀሰቀሰ ተሰምቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ ዜናችን ከማለፋችን በፊት ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን በቪዲዮ ላይ የምትመለከቱት በሰሜን ጎንደር ሀገረ ስብከት ደባርቅ ወረዳ ሰጊ ቀበሌ የሚገኝ የአንጎባ የአቡነ ገብረ መንፈስ ቅዱስና የልደታ አንድነት ገዳም ነው። በዚህ ገዳም ከ30 በላይ መነኮሳት ይገኛሉ። መነኮሳቱ ለመኖሪያ ባዕት፣ ለቀለብ፣ ለሚለብሱት ልብስ እንዲሁም በቪዲዮ ላይ እንደሚታየው በመገንባት ላይ ለሚገኘው ቤተክርስቲያን ሲሚንቶን ጨምሮ ብዙ ገዛዎች ስለሚያስፈልጉት በመላው ዓለም ያላችሁ ደጋግ ወገኖቻችን የምትችሉትን በማገዝ ቤተክርስቲያን ችንን እንስራ ሲሉ አባቶች በእግዚአብሔር ስም ጥሪ አቅርበዋልና የበረከቱ ተሳታፊ እንሁን እንላለን። ድጋፍ ለማድረግ የገዳሙ አካውንት ንግድ ባንክ 1072711597 እንዲሁም አቢሲኒያ ባንክ 241335836 ሲሆን ለተጨማሪ መረጃዎች ከስክሪኑ በሚታየው ስልክ አባቶችን በቀጥታ ማግኘት የሚችሉ መሆኑንም ለማሳሰብ እንወዳለን። የለንም ቤትም አንዲት ቤት ናት። ለእናቶችም ለኛም አንዲት ቤት ናት። ለአባቶችም ቤት ደግሞ በጣም ያስፈልገናል። ሰው መቼም ልብስ አልባ ቤት አልባ አይቀመጥምና ቤት በጣም ያስቸግረናል። ልብስ በጣም ያስቸግረናል። ለዚህ አስቡልን፣ አትርሱን፣ አስቡልን። ቤተዚያሩን ሰፋ ሰፋ ያርግልን፣ እናንተንም ያደራጅልን። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን ወታደራዊ ጥቃት ለሁለት ሳምንት ለማገድ መስማማታቸውን በይፋ አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍና ከጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት መሰረት በኢራን ላይ ዛሬ ምሽት ሊሰነዘር የነበረውን ጥቃት ለሁለት ሳምንት ለማገድ መስማማታቸውን አስታውቀዋል። ይህ የሁለት ወገን የተኩስ አቁም ተግባራዊ የሚሆነው የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥን በአስቸኳይና ሙሉ በሙሉ ለመክፈት ስተስማማ መሆኑን ገልጸዋል። ፕሬዝዳንቱ አሜሪካ ከኢራን በኩል የቀረበላትን ባለ 10 ነጥብ የሰላም ምክር ሀሳብ እንደ ተግባራዊ መነሻ መቀበሏን የገለጹ ሲሆን አብዛኞቹ የቆዩ አለመግባባቶች መፈታታቸውን አረጋግጠዋል። በቀጣዮቹ 2 ሳምንታት ውስጥ በመካከለኛ ምስራቅ ዘላቂ የሆነ ሰላምን የሚያሰፍን የመጨረሻ ስምምነት ይደረሳል ተብሎ ይጠበቃል። አንድ ከፍተኛ የዋይት ሀውስ ባለስልጣን ለሲኤንኤን እንዳረጋገጡት ከሆነ እስራኤል በዚህ 2 ሳምንት የጊዜ ገደብ ውስጥ የቦምብ ጥቃቷ ለማቆም እንደተስማማች ገልጸዋል።
ይህ ሁሉንም ነገር ይለውጣልም ተብሏል። ትራምፕ ከዚህ ቀደም እስራኤልን በተመለከተ እኔ ሳቆም እነሱም ያቆማሉ ብለው ነበር። ኢራን በበኩሏ የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የአገሪቱ መሪ ሙጅተባ ኻሜኒ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሰዓቱ ያደረገችው ከፍተኛ የዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውተዋል ተብሏል። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖ ተመዝግቧል። ኢራን በሁለቱ ሳምንት የተኩስ አቁም ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራቅቺ አሳውቀዋል። በሆርሙዝ ደህንነቱ የተጠበቀ የመርከቦች መተላለፍ እንዲሁም ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦችን ከግምት በማስገባት የሚከናወን እንደሆነ ገልጸዋል። በኢራን የታጠቁ ኃይሎች ቅንጅት ማለት መርከቦች በሆርሙዝ በሚያልፉበት ሰዓት እንቅስቃሴያቸው በኢራን ጦር ኃይል እውቅና ቁጥጥርና መመሪያ ስር ይሆናል ማለት ነው። የኢራን ኃይል መርከቦችን እንደማያጠቃና ሰላማዊ ጉዟቸውን እንደሚጠብቅ እንደሚያስተባብርም ይጠበቃል። ሰርጡ በኔ ግዛት ስር ስለሆነ ማንኛውም መርከብ ሲያልፍ እኔን ማማከር ወይም ፈቃድ ማግኘት አለበት የሚል የሉዓላዊነት መልእክት ስታስተላልፍ ቆይታለች። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሀሳብ ለድርድር እንደመነሻ የተቀበለች ሲሆን ኢራንን በበኩሏ የአሜሪካን የ15 ነጥብ የድርድር ሀሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራቅቺ ገልጸዋል። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ነው። በአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ18% ቀንሶ ወደ $92.6 ወርዷል። በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ $103.4 ሆኖ በቀጣይ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነጻ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ተገምቷል። በትናንትናው ዕለትም ብዙ አስገራሚ ነገሮች ተከስተዋል። የእስራኤል ጦር ኢራናውያን በትናንትናው ዕለት ባቡር እንዳይጠቀሙ አስጠንቅቀው ነበር። ትራምፕ በበኩሉ የኢራን ስልጣኔ ዛሬ ምሽት መጥፊያው ነው ብለው ዝተው ነበር። የእስራኤል ጦር በይፋ የትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታቸው በማለት በባቡር ከመጓዝ ተቆጠቡ የሚል መልእክት አስተላልፎ ነበር። ማስጠንቀቂያው በመላው ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይ ገልጾ ነበር። አክሎም በባቡር ውስጥ መሆኑና በባቡር ሀዲዶች አቅራቢያ መገኘት ህይወታቸውን አደጋ ላይ ጥለዋል የሚል መልእክት አስተላልፎ ነበር። የእስራኤል ጦር ማስጠንቀቂያ የተሰማው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመላው ኢራን የሚገኘው የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነበር። በተመሳሳይ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ስልጣኔ ዛሬ ምሽት መጥፊያው ነው ሲሉ በትናንትናው ዕለት ዛቻቸውን አሰምተው ነበር። ይህ እንዳይሆን ሀገሪቱ ስምምነት መድረስ እንዳለባት የአሜሪካው ፕሬዚዳንት በማህበራዊ ገጻቸው ባሰራጩት የዛቻ መልእክት ጠቁመው ነበር። ይህንን ተከትሎም ትራምፕ ኒውክሌር ሊጠቀሙ ይችላሉ የሚሉ አስተያየቶች ተሰጥቶ ነበር። ትራምፕ የኒውክሌር ጦር መሳሪያን በኢራን ላይ ሊያሰማራ ይችላል የሚል ስጋት መኖሩን ዘጋርዲያን ዘግቧል። በአሜሪካ መንግስታዊ ስርዓት ፕሬዚዳንቱ የኒውክሌር ቦምብን የማዘዝ ብቸኛ ስልጣን አላቸው። በዚህ የኒውክሌር ትዕዛዝ ሰንሰለት ውስጥ የፕሬዚዳንቱን የኒውክሌር ትዕዛዝ ማንም ሰው ጣልቃ ገብቶ ማስቆም አይችልም። ይህን ተከትሎም ትናንት ምሽት አሜሪካ ጥቃት ጀምራ ነበር። የአሜሪካ ጦር በኢራን ወሳኝ የነዳጅ ገበያ ማሳለጫ በሆነችው በካርግ ደሴት ወታደራዊ ኢላማዎች ላይ ጥቃት ፈጽሞ ነበር። ካርግ ደሴት 90% የኢራን ነዳጅ ለውጭ ገበያ የሚቀርብበት የኢራን ወሳኝ የኢነርጂ ማዕከል ነው። ኢራን በበኩሏ ከዚህ በኋላ ያለምንም ገደብ በአሜሪካና አጋሮቿ ላይ ጥቃት ፈጽማሉ ስትል ማስጠንቀቂያ የሰጠች ሲሆን የቀጠናው ሀገራትና አሜሪካ ነዳጅ ለዓመታት እንዳያገኙ አደርጋለሁ ስትል ዝታ ነበር። ይህንን ተከትሎ ታዲያ ኢራናውያን ጥቃት ይፈጸምባቸዋል ተብሎ በተሰጉ ትላልቅ መሰረተ ልማቶች ላይ ተሰባስበው ተስተውለዋል። ብዙዎችንም ያስገረመ ክስተት ሆኖ አልፏል። የኢራን ዜጎች አሜሪካ ኢላማ አድርጋቸዋለሁ ባለቻቸው ድልድዮች፣ የኃይል ምንጮችና ሌሎች የሀገሪቱ ትልልቅ ፕሮጀክቶች መሰባሰባቸው ተስተውሏል። ይህ ህዝባዊ ማዕበል ከተማሪዎች እስከ ምሁራን ያካተተ መሆኑ ተመልክቷል። ኢራናውያኑ ለጥቃት ተጋላጭ ወደሆኑ ቦታዎች የተሰባሰቡት ንብረቶቻቸውን ከአሜሪካ ጥቃት ለማዳን ነው ተብሏል። ይህ ያልተለመደ እንቅስቃሴ አሜሪካ በሲቪል ተቋማት ላይ የምትፈጽመው ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ እርምጃ እንደሆነ ተገልጿል። ፕሬዚዳንት ትራምፕም ዛሬ ሌሊት ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃለታል የሚል ዛቻ አሰምተው ነበር። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ሌሊት የተጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረውን ማስጠንቀቂያ አዘል ዛቻን ትናንት አጠናክረው ደግመውታል። ፕሬዚዳንቱ ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ባሰፈሩት መልእክት
ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዛቻ አሰምተዋል። ትራምፕ ጨምሮም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ጽሁፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አመልክተው ነበር። ዶናልድ ትራምፕ ኢራን የሆርሙዞች መጠን በመክፈት የተኩስ አቁም ሀሳብን እንድትቀበል ያስቀመጡት የጊዜ ገደብ ዛሬ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ላይ ያበቃ ነበር። ኢራን የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላት በመጠየቅ የራሷን ቅድመ ሁኔታዎች አቅርባ ነበር። ሆኖም ጦርነቱ ለ2 ሳምንት የሚቆይ በተኩስ አቁም ስምምነት ተቋጭቷል። ይህ በእንዲህ እንዳለም የአሜሪካ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ ጠይቀዋል። የአሜሪካ የህግ አውጪዎች የትራምፕ አስተዳደር አባላት ፕሬዚዳንቱን ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፏል በማለትም አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታዋ የኮንግረስ ሴት ኢልሃን ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበት ሲሉ አስተያየታቸውን ሰጥተዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላኒ ስታንስበሪ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ስትልም ገልጻለች። የኢሊኖ የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕን ባሰፈሩት መልእክት በዚች ሀገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መርፊ በኤክስ ገጻቸው ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ በሆን ኖሮ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህን ውሳኔ አሳልፋሉ ሲሉ ተደምጠዋል። በሌላ መረጃ ደግሞ ሩሲያና ቻይና የሆርሙዝ ሰርጥ መከፈትን ተቃውመዋል። ሩሲያና ቻይና የሆርሙዝ ሰርጥ እንዲከፈት የሚጠይቀውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ ድምፅን በድምፅ በመሻር ውድቅ አድርገውታል። በመሆኑም የውሳኔ ሀሳቡ በአብዛኛው የምክር ቤቱ አባል ሀገራት ድጋፍ ቢኖረውም በሁለቱ ሀገራት ተቃውሞ ሳይጸድቅ ቀርቷል። ለውሳኔ ሀሳቡ ባህሬን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዴንማርክ፣ ፈረንሳይ፣ ግሪክ፣ ላቲቪያ፣ ላይቤሪያ፣ ፓናማ፣ ሶማሊያ፣ እንግሊዝና አሜሪካን ጨምሮ 11 ሀገራት የድጋፍ ድምፅ ሰጥተዋል። በአንጻሩ ቻይናና ሩሲያ የተቃውሞ ድምፅ ሲሰጡ ኮሎምቢያና ፓኪስታን ድምፅ ከመስጠት ተቆጥበዋል። የድምፅ አሰጣጡ የተከናወኑ ስትራቴጂካዊ ጠቀሜታ ባለው የባህር ትራንስፖርት መስመር ላይ በተፈጠረው መስተጓጎል ምክንያት ዓለም አቀፍ የኃይል አቅርቦት ስጋት በናረበት ሰዓት ነው። አልጀዚራ እንደዘገበው የአቅርቦት እጥረት በመፈጠሩ የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን አንዳንድ የድፍድፍ ነዳጅ አይነቶች በአንድ በርሜል $150 እስከ መሸጥም ደርሰው ነበር። ይህ በእንዲህ እንዳለም የአውሮፓ ህብረት የባህር ኃይል በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራን መርከብ እንዳስለቀቀ መረጃዎች ወጥተዋል። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት ትናንት ጠዋት አስታውቋል። ሌተናል ጀነራል ታደሰ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዚዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ በወቅቱ በሰጡት መግለጫ ሌተናል ጀነራል ታደሰ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ሰዓት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓቱ ወቅት ሌተናል ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸውና የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር የተልእኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የሌተናል ጀነራል ታደሰን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም መካከል ወሳኙ ተፈናቃዮች ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉ ይገኙበታል።
ይህ በእንዲህ እንዳለም በወልቃይት አቅራቢያ በአርሚ 7 ታጣቂዎችና በጸጥታ ኃይሎች መካከል ግጭት መቀስቀሱ ተሰምቷል። በኢትዮጵያና ሱዳን ድንበር ወልቃይት አቅራቢያ ሸረሪና በተባለ ስፍራ ባለፉት ቀናት ግጭት መከሰቱ ታውቋል ሲል ቮይስ ኦፍ አሜሪካ ዘግቧል። ግጭቱ የተቀሰቀሰው በሱዳን በኩል የሚንቀሳቀሰውና አርሚ 7 ተብሎ የሚጠራው የትግራይ ታጣቂ ኃይል ድንበር ተሻግሮ ለመግባት ሙከራ ማድረጉን ተከትሎ እንደሆነ ተገልጿል። እንደ ዘገባው ከሆነ የሱዳን የስደተኞች መታወቂያ የያዙና ቁጥራቸው ከ20 በላይ የሚሆኑ የዚህ ኃይል አባላት ወደ አካባቢው ሰርገው ለመግባት ሙከራ አድርገዋል። ይህንንም ተከትሎ በአካባቢው ከሚንቀሳቀሰው የመከላከያ ሰራዊትና የተከዜ ዘብ ከተባለ የአካባቢው የጸጥታ ኃይል ጋር የተኩስ ልውውጥ ተካሂዷል። ለግጭቱ መነሻ ሆኗል ተብሎ የተጠቀሰው በሸረሪና አቅራቢያ የሚገኝ አንድ የጸጥታ ካምፕ የነበረውን እንቅስቃሴ ተገን በማድረግ የአርሚ 7 ታጣቂዎች ቦታውን ለመያዝ ባደረጉት ጥረት ነው። ሆኖም ከተደረገው የተኩስ ልውውጥ በኋላ መከላከያ ሰራዊትና ተከዜ ዘብ የጸጥታ ኃይሎቹ አካባቢውን መልሰው እንደተቆጣጠሩ ተገልጸዋል።